ጀነትን ያየ ሰው አለ ወይ ትላለች። አዎ ጀነትን ያየ ሰው አለ። እርሳቸውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጀነትንም እሳትንም ጀሃነምን አይቻለሁኝ ሁለቱንም ብለው ተናግረዋል። ሐዲስ ላይ ይህን አስመልክተው ሲናገሩ እንዲህ አሉ። اطلعت في الجنة فرأيت أكثر أهلها الفقراء واطلعت في النار فرأيت أكثر أهلها النساء ብለው ተናገሩ። ምን አሉ? ጀነትን ብቅ ብዬ ተመለከትኳት፣ አብዛኛዎቹ ነዋሪዎቿ ድሃዎች ናቸው አሉ። እንዲሁም ጀሃነም እሳትን ብቅ ብዬ ተመለከትኳት፣ አብዛኛዎቹ ነዋሪዎቿ ሴቶች ናቸው አሉ። ሴቶችም ጠየቁ፣ በጣም ደነገጡና ወሊማ ያ ረሱላህ አሉ። ለምንድነው አንቱ የአላህ መልእክተኛ እሳት ውስጥኛ ልንበዛ የቻልነው ብለው ጠየቁ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለው መለሱላቸው፣ ሊአነኩም ተክፉርነ አልዓሽር፣ ምክንያቱም እናንተ የባሎቻችሁን ውለታና ደግነት መልካምነት ለበርካታ ዓመት ሲያደርግላችሁ የነበረን ደግነት መልካምነት ውለታ ሁሉ በአንድ ስህተት ስለምትክዱ ብለው ተናገሩ። ይህ ማለት ለምሳሌ አንዲት ሴት ከባሏ ጋር ብዙ ደስ የሚሉ ህይወቶችን አሳልፋ ብዙ ሲያደርግላት ቆይቶ ብዙ ፍቅር ደስታ ሲያሳያት ሲሰጣት ለብዙ ዓመታት ቆይቶ የሆነ ጊዜ ላይ ሲጣሉ ወይንም ሲጨቃጨቁ አንተ ምን አድርገህልኝ ታውቃለህና ብላ ላንዴ ያን ሁሉ ፍርስርስ አድርጋ ትክደዋለች። የዚች አይነት ሴት ጀሃነም እሳት ውስጥ እንደምትበዛ ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ሴቶች አደራ በባሎቻችሁና በእናንተ መካከል ለሚፈጠሩ ችግራቶች እንዲህ አይነት ቃላቶችን ከመናገርና ከመካድ የባላችሁን ውለታ ተጠንቀቁ። የባሉን ውለታና ጸጋ ያደረገላችሁን ሁሉ መካድ ለጀሃነም እሳት እንድትዳረጉ ይህ ሰበብ ይሆንባችኋል። ስለዚህ ጥንቃቄ አድርጉ። ሌላው ነገር ምን አሉ አስከትለው ነቢያችን ሰለላሁ ዐለይሂ ወሰለም ወተክፊርነ ለዕን አሉ። እንዲሁም እርግማንን ስለምታበዙ አሉ። እርግማንን ዝም ብሎ በትንሹ በትልቁ ነገር አላህ ይድፋህ እንትን ይበለህ እንዲህ አይነት ነገር ጥንቃቄ አድርጉ። እርግማን፣ ሰዎችን መዝለፍ፣ ማማት፣ በክብራቸው ላይ መረማመድ፣ መሳደብ፣ ከእንዲህ አይነት ነገራቶች ሁሉ ተጠንቀቁ። እነዚህ ሁሉ ለእሳት የሚዳርጉ ታላላቅ ምክንያቶች ናቸው። ለምን ለሴቶች ተባሉ እነዚህ ከተባለ በአብዛኛው የሚስተዋሉት ሴቶች ላይ ስለሆነ ማለት ነው። ስለዚህ ጥንቃቄ አድርጉ። ድሃዎች ድሃ በመሆናቸው ብቻ ምክንያት አይደለም ጀነት ውስጥ የገቡት። ልብ በሉ ይሄንን ሙስሊም ሆነው ድሃ ሆነው በድህነታቸው ላይ የታገሱ ያላማረሩ ጌታችንን በቃ ይህ አንተ የወሰንክልን ህይወት ነውና በደስታ ተቀብለናል ያንተን ውሳኔ ብለው ታግሰው የኖሩ ድሃዎች ሙስሊሞች ጀነት ውስጥ ትልቅ ምንዳን ያገኛሉ። ግልጽ ነው አይደለም? ሙስሊም ባይሆኑ ኑሮ ድሃ ስለሆኑ ብቻ ጀነት አይደሰቱም፣ አይገቡም።